በዚህ ሀገር ላለፉት 5 ዓመታት የታየው ከተስፋ ወደሚጨበጥ ብርሃን ታይቷል። ይሄ ደግሞ እንደ ሀገር ኢትዮጵያ ወደ ተምሳሌት ሀገር ለማድረግ የምንሄደው ሂደት ውስጥ የሚኖረው የምርጫ ቅስቀሳ ላይ ሁሉም አባልና አመራር እንዲሁም ደጋፊዎች በተሰማራበት ስራ መስክ ላይ ግንባር ቀደም በመሆን ፓርቲያችንን ብልጽግና እንዲያስመርጥ በዚህ አጋጣሚ ጥሬን ሊያቀርብ እወዳለሁ። 7ኛ ሀገራዊ ምርጫ ለማድረግ እንደ ሀገር ኢትዮጵያ ወደ ተምሳሌት ሀገር በሚል መሪ ቃል የተጀመረው ስራ ላለፉት ለ1 ሳምንታት እንደ ሀገር የምርጫ ቅስቀሳ ምርጫ ቦርዱ ይፋ ካደረገ በኋላ ወደ ተግባር ገብተናል። በዚህም ፓርቲያችን ብልጽግና በተጨባጭ የያዛቸው በማኒፌስቶ ያቀፉ ጉዳዮች ዋና ዋናዎቹን ለይተው እየደረጀ ላለው አመራር አባላትና ደጋፊዎች በማስተዋወቅ ላይ ይገኛል። እንደምታውቀው ስንዴ የመደመር፣ የመተጋገዝ፣ የአብሮነት፣ የምርታማነት፣ የብልጽግና ተምሳሌት እና የሀገራችንን ከፍታ ብሎም ደግሞ ሀገራችንን በሁሉ ረገድ ሉዓላዊነቷን የጠበቀች ሀገር ለማድረግ እንደ አንድ ማሳያ ተደርጎ የሚወሰድ ስለሆነ ለዚህ ነው ፓርቲያችን ብልጽግና የስንዴ ነዶን እንደ ምርጫ ምልክት አድርጎ ያቀረበው። ይህ ምልክት ደግሞ ምርትና ምርታማነትን በመጨመር በሀገር ምግብ ራስን ለመቻል ትልቅ አቅም ነው ማለት ነው። ለዚህ ነው ክቡር ጠቅላይ ሚኒስትራችንን ቃልን በተግባር ከተገለጡ ስራዎች ውስጥ አንዱ ጎላ ተብሎ የሚታየው በራሳችን ስንዴ አምርተን ወደ ውጭ በመላክ እንዲሁም ደግሞ በሀገራዊ ሉዓላዊነትን ለማረጋገጥ የሚያስችሉ ስራዎች ለመስራት የተቻለው ማለት ነው። ብልጽግና